ምዕራብ ትግራይ እንመልስላችኋለን። ቅድመ ሁኔታዎች ናቸው። ቅድመ ሁኔታ ምዕራብ ትግራይ እናስረክባችኋለን ፕሮቫይደር ዛት ይሄን ካደረጋችሁ ብሎ አንደኛ ፋኖን ማውገዝ አለባችሁ። ከፋኖ ጋር ምንም አይነት ግንኙነት መፍጠር የለባችሁ። ፋኖን አውግዙ። ሁለተኛ ኤርትራን ለመምታት ተባበሩን። ኤርትራ በመምታት ረገድ ተባበሩን። ይሄ ያረጀ ያፈጀ ነው፣ የድሮ ቋንቋ ነው። ይሄ ኤክስፓየር ያደረገ ነው። ኖ የተባሉበት ነው። ይሄ አሁንም ደግመውታል። ሁለተኛ ከባድ ብረት መሳሪያዎቻችሁን አስረክቡ። ከባድ ብረት ወይ መሳሪያችሁን አስረክቡ ብሏል። ተረክበናል ብሎ በኢትዮጵያ ቴሌቪዥን ዜና ሰርቷል። የኢትዮጵያ መንግስት ኦን ሬኮርድ ነው። የአፍሪካ ህብረት ሎካል ቡድን ባሉበት የሞኒተሪንግ ቲም ባለበት ኢትዮጵያ ቴሌቪዥን አርካይቭ ላይ አለ። ተረክበናል አስረክበናል ብሎ ሶስተኛ የ2013 ጦርነት ሰሜን ተረካ በሚባለው ጦርነት ዋና ጀማሪዎቹ እኛ ነን፣ ተጠያቂዎቹ እኛ ነን ብላችሁ እዛ ላይ ተስማሙ። ይሄን ተቀበሉ እና ይቅርታ በሉ እና የሰጡት እኛ እንደ ሚዲያ ምንድነው ያሉት ብለን አጣርተን ሶስት ነገሮች ነው የነገረው። አንደኛ ምዕራብ ትግራይ ማስረከብ እንችላለን፣ ልናስረክባችሁ እንችላለን። የፕሪቶሪያ ሰላም ስምምነት እንደሚባለው ከጥቅምት 24 የነበረችው ትግራይ ትመለስ የሚባለው ነገር ለመመለስ ዝግጁ ነን። ለዛ እኮ ነው ኦህዴድ ነው ያዘው። ይሄ የአማራ ኃይል ነው ያለበት፣ የአማራ ኃይሎች ይውጡ ምናምን የሚባለው ጨዋታ አቁሙ። አሁንም ያልገባቸው ደመቀ ዘውዱ አማራም ይመስላችኋል። ደመቀ ዘውዱ የአማራ ህዝብን ወክሎ ምዕራብ ትግራይ የተቆጣጠረ ይመስላችኋል። አንዳንድ ተጋሯል። ይሄ እሱኮ አንዳንድ ፋኖ እኮ ነው ያዘው ይላሉ። አንዳንድ ቀሽም የሆነ በቃ በጣም በፍጹም ታጥቦ የማይጸዳ አለ። ፋኖ እኮ የትግራይ ጠላት ነው። ይሄው ደመቀ ዘውዱ ይዞት የለ እንደ ምዕራብ ትግራይ ያለው እኮ ደመቀ እኮ ፋኖ ነው ይላል። መሀይም ነው። የመሀይም ስብስብ ሊጠራ የማይችል እኔ ሰሞኑ አድዋ ማን ነው የአድዋ ጦርነት ሲባል ኢትዮጵያ ከትግራይ ላይ ተዋጋችሁ እና ጀነራል ማን ነበር መሪው ሲባል መለስ ዜናዊ ያለው ከነሱ የማይተናነስ ነው። ይሄ ትውልድ ከነሱ የማይተናነስ። አሁን ግን ኦህዴድ ግልጽ ሆኖለታል። ራሱ ተቆጣጥሮት እንዳለ ምዕራብ ትግራይ የእሱ ግዛት እንደሆነ የአስፋወሰን መኮንን አይነት ራያ እንደዚህ ይሻላል በዚህ ቆርሽ ለስት ከወሎ ጋር ቆርሽ አስተዳድረው ብሎ አለስላስ ሲያደርጉ ተነበ ወደ ግለሰብ ድሮ ነገስታት ለልጆቻቸው ለሚስቶቻቸው ግዛት ይሰጡ ነበር። አሁን ግን ድርጅት ራሱ ነው የወሰደው። ፖለቲካ ፓርቲ ይሄ የኔ ይሆንልኝ ብሎ ለምን አማራና ትግራይ ያጣላው ስልጣን ላይ ለመቆየት የሚጠቅመኝ ጥሩ ካርድ ነው። ይሄ ወርቃማ ካርድ ነው የወልቃይት ጉዳይ የሚለው ማለት ነው። እና ምዕራብ ትግራይ እንመልስላችኋለን። ቅድመ ሁኔታዎች ናቸው። ቅድመ ሁኔታ ምዕራብ ትግራይ እናስረክባችኋለን ፕሮቫይደር ዛት ይሄን ካደረጋችሁ ብሎ አንደኛ ፋኖን ማውገዝ አለባችሁ። ከፋኖ ጋር ምንም አይነት ግንኙነት መፍጠር የለባችሁ። ፋኖን አውግዙ። ሁለተኛ ኤርትራን ለመምታት ተባበሩን። ኤርትራ በመምታት ረገድ ተባበሩን። ይሄ ያረጀ ያፈጀ ነው፣ የድሮ ቋንቋ ነው። ይሄ ኤክስፓየር ያደረገ ነው። ኖ የተባሉበት ነው። ይሄ አሁንም ደግመውታል። ሁለተኛ ከባድ ብረት መሳሪያዎቻችሁን አስረክቡ። ከባድ ብረት ወይ መሳሪያችሁን አስረክቡ።